የአፍሪካው የእግዚአብሔር ጀነራል ቤንሰን ኢዳሆሳ አስደናቂ የአገልግሎት ታሪክ። ቤንሰን ኢዳሆሳ ከመለኮት ዓለም ታሪክ ለዋጭ ምላሽ ለማግኘት ያለምንም ውሃና ምግብ ለ7 ቀን ደረቅ ጾምና ጸሎት ራሱን በሰጠበት ጊዜ ትንቢታዊ የጉዞ ጸሎት ለማድረግ በእኩለ ሌሊት በቀለበት መንገድ ላይ ይዘዋወር ነበር። በ4ኛና በ5ኛው የጾም ጸሎት ጊዜው ላይ በሌሊት በጎዳናዎች ላይ እየተዘዋወረ ስልጣኖችን እያፈረሰ እየጸለየ እንደተለመደው በሚጓዝበት ጊዜ አንድ ነገር ይመለከታል። እርሱም ጥቋቁር የለበሱ ሰዎች የሰው ይሁን የእንስሳ አጥርቶ ማየት ባይችልም ግን መስዋዕት እየሰዉ ይመለከታል። ኢዳሆሳ የሚል ስምም በደም ተጽፎ ይመለከታል። ይህም እርሱ በሚጸልየውና በሚጾምበት ጊዜ በጨለማው ዓለም ላይ ተጽዕኖ ስለፈጠረ እነርሱም የመልስ ምት ለመስጠትና ኃይላቸውን ለመጨመር መስዋዕትን መሰዋት ነበረባቸው። በቤንሰንም ላይ ጥቃትን መሰንዘር ፈልገው ነበር፣ ነገር ግን አልተሳካላቸውም ነበር። ምክንያቱም ቤንሰን ኢዳሆሳ ጾምና ጸሎቱን ሳያቋርጥ ቀጥሎ ስለነበረና ስራቸውን አፈራርሶባቸው ስለሆነ ነው። እናም ቤንሰን ኢዳሆሳ ጾም ጸሎቱን ቀጥሎ በ7ኛው ቀን ሰማይ ለእርሱ ምላሽ ሰጠ። እናም መልአክ ለቤንሰን ኢዳሆሳ 7 ቁልፎችን ይዞ ተገለጠለት። እነዚህም ቁልፎች ለቤንሰን ከተሰጠው በኋላ ለዚች ለናይጄሪያ ምድር ትንቢታዊ ድምፅ አድርጌሃለሁ፣ በአንተ ቃልና ድምፅ ይቺ ምድር ትንቀሳቀሳለች፣ ከታች እስከ ላይ ድረስ በአንተ ቃል ብቻ ነገሮች ይሆናሉ አለው። እናም ከዚህ መለኮታዊ ንክኪ በኋላ ቤንሰን ኢዳሆሳ ልክ እንደ ነብዩና እንደ ካህኑ ሳሙኤል በትንቢታዊና ክህነታዊ ስልጣን በመላው ዓለም ታላቅ አገልግሎት ሊያገለግል ችሏል። በአንድ ወቅት ቤንሰን ኢዳሆሳ ይህንን መለኮታዊ ስልጣን ከተቀበለ በኋላ በብሔራዊ ቴሌቪዥን ላይ አልሃጂ ጉሚ የተባለ በጨለማው ዓለም ትልቅ ስልጣን አለኝ የሚል ሰው ከዚህ በኋላ ዳግመኛ የተወለደ ክርስቲያን በዚህ ሀገር ፖለቲካዊ ስልጣን ላይ ስልጣን ከያዘ እኔ ሞቼ መሆን አለበት በማለት በድፍረት ይናገራል። እናም ይህንን የሰማው ቤንሰን ኢዳሆሳ ኤንቲኤ ወደ ተሰኘ ቴሌቪዥን በመሄድ በቀጥታ ስርጭት ያ ሰው እኔ ከሞትኩ እንጂ አንድም ዳግመኛ የተወለደ ክርስቲያን በዚች ምድር ፖለቲካ ላይ ስልጣን አይዝም ብሎ የተናገረው ዛሬ ማታ እንደ አፉ ቃል ይሞታል ይቀበራልም፣ በሚቀጥለውም የናይጄሪያ ፕሬዝዳንት ዳግመኛ የተወለደ ክርስቲያን ነው ብሎ በእምነት አሳወቀ። አልሃጂ ጉሚም በዛኑ ቀን ምሽት ሞተ። እንዲሁም ቀጥሎ ለፕሬዝዳንትነት የተሾመውም ዳግመኛ የተወለደ ክርስቲያን የሆነው ፕሬዝዳንት ኦሉሴጉን ኦባሳንጆ ነበር። በዚህ መልኩ አርክ ቢሾፕ ቤንሰን ኢዳሆሳ ለ38 ዓመት በስልጣን ያገለገለ ሲሆን የመጋቢነት አገልግሎቱን እንደ አውሮፓውያን የዘመን ቀመር በ1960 ገደማ በመጀመር በቤኒን ከተማ ትልቁ የተባለውንና የእግዚአብሔር ቤተ ክርስቲያን ተልዕኮ የተሰኘ ቤተ ምዕመን ባለራዕይና መሪ ነበር።